የእንግሊዝ ፕሪሚየር ሊግ በዓለማችን ተወዳጁ የእግር ኳስ ክለቦች ሊግ ነው። የክለቦቹ በጠንካራ ህዝባዊ መሰረት ላይ መደራጀት ሳምንታዊ መርሃ ግብራቸው ብቻ ሳይሆን የዕለት ተዕለት እንቅስቃሴያቸው በዓለም ላይ የቢሊዮኖች ጉዳይ እንዲሆኑ አድርጓቸዋል። በጨዋታዎች የሚታየው የመሸናነፍ ፉክክርና ማራኪ ድባብ የሚቸረው ሰፊ ዓለም አቀፍ ሽፋንና የሚያንቀሳቅሰው ከፍተኛ መዋለ ንዋይ በእግር ኳስ በበርካታ ዘርፎች የዓለማችን ቀዳሚ ሊግ አድርጎታል። ይህ ደግሞ ክለቦቹንና የሊጉን ተጫዋቾች የብዙሃን ታዳጊዎች የቀጣይ ህይወት ህልሞች አካል አድርጓቸዋል። ከመጀመሪያም አርሰናል ሲጠሩ ደስ ይለኝ ነበር፣ ሲጫወቱ ሳይ በልጅነቴ ደስ ይለኝ ነበር እና አርሰናል ጨዋታቸው ደስ ይለኛል። ከማንም ቡድን የበለጠ አርሰናል ጨዋታ ደስ ይለኛል። ማንቸስተር በጣም ሲጫወቱ በጣም የሚመቹኝ ቡድን ናቸው እና ደግሞ ከነሱ ቦታ በቦታ ይመለከታለሁ ሲጫወቱ እና ደግሞ ከነሱ ብዙ ትምህርቶችን አገኛለሁ። አርሰናል የሚጫወተው ማራኪ የሆነ አጫዋች ስልትና ለማየት የማያሰለች አጫዋች ስልት ነው የሚጫወተው እና ጥሩ ስኪል የሆኑ ተጫዋቾች የምታይበት እና በብዛት ታዳጊዎችን የሚደግፍ ክለብ ነው። እንግሊዝ ፕሪሚየር ሊግ ያው ፉክክር ያለበት ውድድር ስለሆነ ከሌሎቹ በተለየ ጊዜ ሰጥቼ የማየው ውድድር ነው። ቼልሲን የደገፍኩበት ምክንያት ደግሞ ውጤት ላይ የተመሰረተ ክለብ ስለሆነ በቃ እንድደግፋቸው ያደረገኝ ምክንያት እሱ ነው። ኢትዮጵያውያን በዚህ በዓለማችን ግዙፉና ተወዳጁ ሊግ ሊጫወቱ ይችሉ ይሆን የሚለው ጥያቄ የማይታሰብ ይመስል ነበር። በቅርቡ ግን የመላው ኢትዮጵያውያን ታዳጊዎችን ተስፋ ያለመለመ ኢትዮጵያዊ ስምና ቁመናም በተወዳጁ አርሰናል መለያ ብቅ ብሏል። ከወላጅ አባቶ ዘላለምናም ከተስፈኛ የሀገራችን ታዳጊዎች ጋር በእነዚህ ርዕሶች ዙሪያ ቆይታ እናደርጋለን። ዮናስ ኃይለ መስቀል ነኝ። የኢትዮጵያውያን የኳስ ፍቅር ነጋሪ አይሻም። ሁሉም በያለበት አካባቢም ጠዋት ከእንቅልፉ ሲነሳም ሲያልም ያደረውን ስለማድረግ ያስባል። በያገኘው ክፍት ቦታም እግር ኳስን ለመጫወት የማይመኝ ታዳጊ ማግኘት ከሞላ ጎደል የማይቻል የቤት ስራ ነው። በሀገሪቱ ታላላቅ በሚባሉ ደረጃዎች በፕሪሚየር ሊጉና በብሔራዊ ቡድን በተደረጉ ጨዋታዎችም የኢትዮጵያውያን እምቅ የኳስ ተሰጥኦ እንደ ፍቅራቸው ሁሉ በብዙዎች ተመስክሮለታል። ከዚህ በፊት እንዳየሁት የብሔራዊ ቡድናችን ጨዋታና ልክ መዳፈር ባይሆን እንደ አርሰናል ጨዋታ ነው የሚጫወቱት። እውነቴን ነው። አጭር ኳስ በጣም ደስ የሚል የጨዋታ እንትን ነው። በዛ ላይ ፊዚካል ተጨምሮበት ህጻናቶቹ ደግሞ ባለው በሁሉ አክቲቪቲ ባለው በሞደርን በሆነ የትሬኒንግ ሁኔታ ከተሟላ ትልቅ ደረጃ የማይደርስበት ምክንያት ማንም ልጅ የለም። ቢሆንም ብዙሃን እንደሚስማሙበት የሀገሪቱ እግር ኳስ መድረስ በሚችለው ደረጃ አልተራመደም። ታዳጊ ወጣቶችን እውነተኛ ከአንደር 8-10 ጀምሮ ማሳደግ መቻል፣ በተለይ ትንንሽ ፕሪሚየር ሊግ ያሉ ክለቦች ህጻናቶችን በማቀፍ ወደፊት ለኳስ ጥሩ ለማድረግ ልክ ክሊንስማን ድሮ ለጀርመን እንደሰራው የ5-10 ዓመት እቅድ ነው። ከዛ ወዲህ ነው ተደራጅቶ በአንድ አይነት ሲስተም አሳድጎ ልጆቹን ለዛሬ 10 ዓመት 5 ዓመት ጥሩ ብሔራዊ ቡድን ውጤት ማምጣት ይችላል። ሁሉም የፕሪሚየር ሊግ የራሳቸው የዩዝ አካዳሚ ቢኖራቸው ይመረጣል ብዬ ከራሴ እይታ ማየው። እቴጌ መስክ አካባቢ ተወልዶ ነው ያደገው የጌዲዮን ወላጅ አባት ዘላለም በእኛ ሰፈር ብዙ ኳስ ተጫዋቾች ቢፈሩም ይላል። ኳስ ሪል ይመለከት ነበረ። ለምን ኳስ ከሚጫወቱበት ሰፈር ነው የወጣሁት። ግን ኳስ የመጫወት እንትኑ ስኪሉም አልነበረኝም ሪል ለእውነት።
በስፔን ላሊጋ ለጌዲዮን የተጫወተልን ጥሪ የባርሴሎና መጋቢ ከሆኑ ክለቦች ሳይቀር መጥቶለታል። በመሀል ስለ ልጁ የሰሙት አርሰን ቬንገር ደግሞ በተሰጥኦ የተሞሉ ታዳጊዎችን በማደን አይታሙምና ጣልቃ በመግባት ታዳጊውን በለንደን አስቀሩት። አሁን ጌዲዮን በሰሜን ለንደኑ ክለብ ቀሪ ኮንትራት ቢኖረውም ወላጅ አባቱና እርሱ ከሌሎች ጥቅሞች ይልቅ የተሻለ መሰለፍ እድልን ጠይቀዋል። ጌዲዮን አሁን ጥሩ ፕሮግረስ እያሳየ ነው። ጥሩ ላይ ነው ያለው። የሚቀጥለው ሲዝን ሞር ደግሞ እናየዋለን ብዬ አስባለሁ ከፈርስት ቲም ጋር ከአርሰናል ጋር። ይህ በዓለም ላይ በመልካም እግር ኳስ ባለዝና በሆነ ክለብ ኢትዮጵያዊ ደም ያለው ታዳጊ ብቅ የማለት እውነታም እግር ኳስን የቀጣይ ሕይወት መስመር ብለው ለያዙ በርካታ ኢትዮጵያውያን አንድ መልእክት አስተላልፏል። እኔ ጌዲዮንን ሳየው ትልቅ ደስታ የሚሰማኝ ምክንያቱም የሀገሬ ልጅ በመሆኑ እዛ አውሮፓ ሀገር ውስጥ እንደዛም መደግፈው ክለብ ውስጥ በመጫወቱ ትልቅ ደስታ የሚሰማኝ እና እንደሱ ለመሆን ጠንክሬ እሰራለሁ እና ሀገሬን ጥሩ ደረጃ አደርሳለሁ ብዬ ገምታለሁ። እሱ እዛ ስለሆነ ለእኔ በጣም ደስ ብሎኛል። ለእኛም ሳይሆን ለኢትዮጵያኖች በሙሉ ያው እሱ ስለገባ እኔም ለወደፊት በሀገር ውስጥም ተጫዋቾቼ ታላቅ ተጫዋቾኛ ለውጭም እንዲጫወት ፈልጋለሁ። ያው ስሜም ተጋነው እንዲታይ ፈልጋለሁ ማለት ነው። በጣም ለየት ያለ ስሜት ነው የሚሰማኝ። አንድ ኢትዮጵያዊ የሆነ ደም የምደግፈውም የዛውም ትልቅ ደረጃ ደርሶ ስታይ እኔ ለምን ከሱ በምን አንሳለሁ የሚል ስሜት ይነሳሳባል። የሁሉም ሰው የስኬት ሚስጥር እንደምናውቀው ጠንክሮ መስራት ነው የመጀመሪያው። ጌዲዮንም አርሰናል የመግባቱ ሚስጥር ጠንክሮ ከመስራት የዘለለ ሌላ ምንም እንዳልሆነ እናውቃለን። ለዚህም እኔም ጠንክሬ ከሰራው ከጌዲዮን እንደምሻሉላ ተስፋ የሰጠኝ ተጫዋች ነው። ለዛውም ኢትዮጵያዊ በመሆኑ ደግሞ ሙሉ ደስተኛ አድርጎኛል። እዛ ደረጃ ላይ ደርሶ መጫወቱ ለእኛም ለእኔም ብቻ ሳይሆን ሙሉ ኢትዮጵያውያን ማለት ትልቅ ስም ነው እንትን ያለልን እንግሊዝ ፕሪሚየር ሊግ ላይ ነው መጫወቱ እና ደግሞ እሱም እዛ ያለው መጫወቱ ለእኛም በጣም ትምህርት ይሰጠናል እና ደግሞ እኛም ትልቅ ደረጃ ደርሰን እንደሱ ኢትዮጵያን አስጠርተን ከኢትዮጵያ ውጭ ወጥተን እንደሱ መጫወቱ እሱን ሳየው በጣም ነው እኔ ደስ ያለኝ። እንደ ሁሉም ነገር እንደሚቻል በሱ አይቻለሁ እና ደግሞ እዚህ ጠንክረን እየሰራን ነው። ሳድግ ደግሞ ወደ ውጭ ወጥቼ ጥሩ ውጤት በግራ ቦታ ላይ ለሀገሬ ጥሩ ተጫዋች መሆን እፈልጋለሁ። መጀመሪያ ለሀገሬ፣ ቀጣይ ደግሞ ለራሴ በቃ ትልቅ ታሪክ መስራት እፈልጋለሁ። አርሰናል ክለብ በአሁኑ ወቅት በኢትዮጵያ የታዳጊ ማሰልጠኛ ለመክፈት እንቅስቃሴ ጀምሯል። በኢትዮጵያ ከ20 ሚሊዮን በላይ ደጋፊዎች አሉን። ደጋፊውን ይበልጥ ወደ ክለባችን ማቅረብ እንፈልጋለን። ለኢትዮጵያ እግር ኳስ እድገትም የበኩላችንን አስተዋጽኦ እናበረክታለን በሚል ክለቡ በለንደን የኢትዮጵያ ኤምባሲን አነጋግሯል። ተወካዮቹንም አዲስ አበባም እስከ መላክ ደርሷል። ለእነሱም ሳጀስት አድርገንላቸው በተለይ ፉትቦል አካዳሚ ከመገንባት አኳያ ልምዳቸውን ለኢትዮጵያ ፉትቦል ፌዴሬሽን ሼር ቢያደርጉ ግንኙነትን ቢፈጥሩ ብለናቸው በዚህ ላይ ወደ ኢትዮጵያ ጉብኝት እንደሚያደርጉ ቪዛ ወስደዋል። አሁን ኢትዮጵያ ነው ያለው ነው የሚሉኝ ሰውዬው እስከ 16 ድረስ ግል የዚህ አርሰናሉ ተወካይ እና የሄደበት ምክንያት አንዳንድ ትላልቅ ካምፓኒዎችን ያናገረ በተለይ ኢትዮጵያ ውስጥ ፕሮዳክት ያላቸው ገበያ ያላቸው ማለት ብዙ ምርቶች የሚሸጡ ከዛም ደግሞ ከፉትቦል ፌዴሬሽን እና ከፉትቦል ኮሚኒቲው ጋራ ለመታወቅ ነው። እንግዲህ የመጀመሪያ ጉዞ ነው። አምሹር አንድ ዊን ዊን የሆነ የግንኙነት ስርዓት ይዘረጋል ብዬ እገምታለሁ። ልጄ ለዚህ ክለብ መጫወቱ ያኮራኛል ይላል ወላጅ አባቱ ዘላለም። በአጋጣሚ እኔም የሆነ እሱም ባላሰብነው መንገዱን ነው እዚህ ክለብ የመጣ ነው እና በዛ ላይ ደግሞ እንደገና ኢትዮጵያኖች የሚወዱት ክለብ ስለሆነ አርሰናል እኔ በጣም ከፍተኛ ኩራት አለኝ። ኢትዮጵያኖችም ኩራት አላቸው እርግጠኛ ነኝ። እና ኳስ ኢትዮጵያ ሕዝብ ኳስ ስለሚወድ ነው አርሰናልን የሚወደው ብዬ ነው የማስበው። ቢኮዝ አንድ ሰው ሙቪ ለማየት ሲሄድ ሙቪ ነው የሚያየው፣ ኳስ ለማየት ደግሞ አርሰናልን ማየት በቂ ነው ነው የምለው። ኢትዮጵያውያኑ ታዳጊዎች በጌዲዮን እንደተነሳሱ ሁሉም እርሱን በማግኘት መጠየቅ የሚፈልጓቸው ጥያቄዎችም አሉ። ያለውን ልምድ ሀገሩ መጥቶ ቢያካፍል በጣም ደስተኛ ነኝ። እኛም እዚህ ጠንክረን እየሰራን ነው። ከውጭ የመጡ ድጋፎች ለኛ በጣም ያስፈልጉናል። በተለይ እንዲ ፕሮፌሽናል የሆኑ ሰው ምክራቸውን ቢለግሱንም እንዲመጡም ቢያዩንም ቢደግፉንም ትልቅ አስተዋጽኦ አለው ይላል።
እሱ እዛ ደረጃ የደረሰበት እንዴት እንደሆነና እኔም ከሱ በደንብ ብዙ ነገር ለመማርና በጣም እንደምወደው እናም ደግሞ እኛ እዚህ ጠንክረን እየሰራን ስለሆነ በቀጣይ ደግሞ ብዙ ኢትዮጵያውያን አውሮፓ ውስጥ የምናይ ይመስለኛል። ጠንክረን ከሰራን የማንገባበት ምክንያት የለም። ስለዚህ በቃ ይሄን ነው ማለት እንፈልጋለን። የጌዲዮን ወላጅ አባት በበኩሉም ለኢትዮጵያውያን ታዳጊዎች ይህንን መልእክት አስተላልፋለሁ ይላል። ለወጣቶቹ ያ ሁሌ እኔ እንደምናገረው ብዙ ማተኩረው ትምህርት ላይ ነው። ልክ ጀርመን እንደ ተማርኩት እንዳየሁት ሁሉ ነገር ይሆናል፣ የማይሆንበት ምክንያት የለም። እንኳን ኳስ ሌላም ነገር መሆን ይችላል። ዋናው ፎከስ አድርጎ በትምህርት ላይ ካደረገ በኋላ ሌላው ሁሉ ነገር ይሆናል። ኳስ በተለይ የመጫወትና የኳስ ፍቅር ካለና ጥሩ የትሬኒንግ አቲቲዩድ ካለ እዛ ላይ የማይደረስበት ያው በጌዲዮንም በሌላም ሰው ማየት ይቻላል። ድሮ አይቻልም ፕሪሚየር ሊግ ለኢትዮጵያኖች በጣም ይከብዳል፣ ግን የማይኮንበት ምክንያት የለም ሰው ከፈለገ ማለት ነው።